ልጆ ዛሬ ስንት ሰዓት ተኛ? ልጅ ሲኖረን ሌሊት ሙሉ ስንነሳ ስናንቀላፋ እባክህ ተኛ ስንል ለምናድር ወላጆች ብቻችሁን አይደላችሁም። ይህ ሊስተካከል የሚችል ነገር ነው። ስለ ልጆች እንቅልፍ ሳይንስ ግልጽ መልስ አለው። በዛሬ ቪዲዮ ልጆ ሌሊት ተኝቶ የሚያድርበትን ተግባራዊ ነጥቦች እናያለን። ሰላም፣ እንኳን ወደ የወላጅ ስልት በሰላም መጡ። ዛሬ የምንነጋገረው ስለ ልጆች እንቅልፍ ነው። ልጆ ሌሊት ተኝቶ የሚያድርበትን ልምምድ እንዴት እንደሚገነቡ፣ የተለመዱ ስህተቶችንና የእንቅልፍ ልምምዶችን ምን እንደሆኑ እናያለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ግን ለምንድን ነው ልጆች ሌሊት የሚነቁት? እውነቱን እንወቅ። ልጆች ሌሊት መንቃታቸው በራሱ ችግር አይደለም፣ የተለመደ ነው። ግን ደግሞ ብዙ ወላጆች የሚያበዙት ነገር አለ። ልጆች ከተወለዱ ጊዜ ጀምሮ የእንቅልፍ ሂደት አላቸው። ግን ይህ ሂደት ከትልቅ ሰው እንቅልፍ ሰዓት አንጻር በጣም አጭር ነው፣ በግምት ከ45 እስከ 60 ደቂቃ። ስለዚህ በሌሊት ብዙ ጊዜ በደንብ እንቅልፍ ሳይወስዳቸው ሲቀር በዚያ ጊዜ በቀላሉ ይነቃሉ። ሌላው ምክንያት ረሃብ ነው። በተለይ ከ0 እስከ 4 ወር ያሉ ልጆች ሆዳቸው ትንሽ ስለሆነ ደጋግሞ መመገብ ይፈልጋሉ። ስለዚህ ሌሊት ደጋግሞ ሊነሱ ይችላሉ። ነገር ግን ከ6 ወር በላይ ያለ ሕፃን አካላዊ በሆነ መንገድ ሌሊት ምግብ ላያስፈልገው ይችላል። ልምድ ሆኖበት ስለቀጠለ ሌሊት ሊነሳ ይችላል። ሶስተኛው ምክንያት ልጆ በእቅፍ ተይዞ ወይንም እየጠባ ወይ ደግሞ ጡጦ ይዞ ብቻ የሚተኛ ከሆነ በሌሊት ግማሽ ሲነቃ ተመሳሳይ ሁኔታ ሳያገኝ ሲቀር መልሶ መተኛት ይከብደዋል። ይሄ በጣም የተለመደ ነገር ነው። የእንቅልፍ ልምምድ ሲባል ምን ማለት ነው? ስሙ ብዙ ወላጆችን ያስፈራል፣ ግን በትክክል ትርጉሙ ልጆ ራሱን ችሎ መልሶ እንዲተኛ የመርዳት ሂደት ነው። ማልቀስን መተው ማለት ግን አይደለም። ስለ ገደብና ቀን በቀን ስላለ የእንቅልፍ ሂደት ማለት ነው። የህፃናት እንቅልፍ ላይ የተሰራ ጥናት እንደሚያሳየው ከ4 ወር እስከ 6 ወር በላይ ላሉ ጤናማ ልጆች የእንቅልፍ ልምምድ ማድረግ ጠቃሚና ውጤታማ ነው። ግን ጊዜ ወሳኝ ነው። ከ4 ወር በታች ላሉ ህፃናት ልጆች ይህ የእንቅልፍ ልምምድ አይመከርም። ምክንያቱም አካላቸው ገና ያንን ልምምድ የመያዝ ችሎታ የለውም። 3 ዋና ዋና ተግባሮችን እኔ አንደኛ፣ ደረጃ በደረጃ ወይንም ቀስ በቀስ ልጆችን መራቅ። ልጆች አጠገብ ተቀምጠው በየምሽቱ ትንሽ ትንሽ ራቅ እያሉ እንቅልፍ እስኪወስዳቸው ይቀመጡ። እስከ ክፍሉ መጨረሻ በሂደት ይህንን ያድርጉ። ሁለተኛ፣ ልጆን አልጋ ላይ ያስተኙ። ካለቀሱ በተወሰነ ጊዜ ልዩነት ገብተው ያረጋጓቸው፣ ግን ሳያነሷቸው አልጋው ላይ ያሉ። ሶስተኛው፣ ሙሉ ለሙሉ መተው። ይህ ደግሞ ልጆን አልጋ ላይ አስተኝተው ሙሉ ለሙሉ ብቻውን መተኛት እንዲለማመድ የመተው ሂደት ነው። ይህ ፈጣን ውጤትን ያመጣል፣ ግን ለብዙ ወላጆች ከባድ ነው። የትኛው ተግባር የተሻለ ነው የሚለው እንደ ልጆ ጠባይና ባህሪ የሚወሰን ነው። ለቤተሰቡ የሚመቸው ያ ይወሰን። ትክክል ወይንም ስህተት የሆነ የለም። ዋናው ነገር ድግግሞሽ ነው። ሌላው ለልጆ በየቀኑ ተመሳሳይ የእንቅልፍ በፊት ያለ ልምምድ ያከናውኑ። ከእንቅልፍ ልምምድ በተጨማሪ ጠንካራ የእንቅልፍ በፊት የሚደረጉ ልምምዶች ልጆ በፍጥነት እንዲተኛ በጣም ይረዳል። ልምምድ ማለት ለልጆ አካል ወይም ሰውነት ጊዜው ደረሰ የሚል ምልክትን መስጠት ማለት ነው። ጥሩ ልምምድ የምንለውን እኔ በመጀመሪያ መታጠብ፣ የሌሊት ልብስን መልበስ፣ መጽሐፍ ማንበብ ወይንም ዘፈን መዝፈን፣ ክፍሉን ማጨለምና ጸጥ ማድረግ፣ ከዛም መሳም ወይም ማቀፍ፣ ወደ አልጋው ላይ ማስቀመጥና በመጨረሻም ማስተኛት። ይህ ልምምድ በየምሽቱ በተመሳሳይ ጊዜና በተመሳሳይ ቅድመ ተከተል ቢከናወን ይመረጣል።
ልጆች የሚታወቅ ነገርን ይፈልጋሉ። ይህ ደግሞ ፍርሃትን ይቀንሳል፣ እንዲሁም እንቅልፍን ያቀላል። አንድ በጣም ወሳኝ ነጥብ ልንገሮ፣ ልጆ እያንቀላፋ ግን እንቅልፍ ሳይወስደው እያለ አልጋ ላይ ማስቀመጥ፣ ተኝቶ ግን አይደለም። ይህ ልጆ በራሱ ወደ እንቅልፍ የመግባት ልምምድን እንዲያዳብር ይረዳዋል። ሌላው ደግሞ የቀንና የማታ ልዩነትን ማሳወቅ። ብዙ ልጆች ቀን ይተኛሉ፣ ሌሊት ደግሞ ይጫወታሉ። ምክንያቱም የቀንና የሌሊት ልዩነትን አያውቁም። ስለዚህ እኛ ልናስተምራቸው ይገባል። ቀን ቀን መስኮት መክፈት፣ አብሮ መጫወትና ጮክ ብሎ ማውራት፣ ማታ ማታ የብርሃንን መጠን መቀነስ፣ በቀስታ ማውራትና ጸጥታ የተሞላበትን አካባቢ መፍጠር ይገባል። ሌላው ራሳቸውን እንዲያስተኙ መፍቀድ። ይህ ተግባር ከባድ ሊሆን ይችላል። ልጆች ሲያለቅሱ ወዲያው መሮጥ እንፈልጋለን። ይህ ከፍቅር የተነሳ ነው። ነገር ግን ልጆቻችንን ቀስ ብሎ ራሳቸውን መቻልን ማስተማር አስፈላጊ ነው። እንዴት ካሉኝ፣ ልጆች ሲያለቅሱ ወዲያውኑ መሮጥ የለብንም። ከ2 እስከ 3 ደቂቃ መጠበቅ። ሊረጋጉ ካልቻሉ ግን ቀስ ብለን ሄደን መኖራችንን ልናረጋግጥላቸው ይገባል። ቀስ በቀስ በሂደት ልጆች ብቻቸውን መተኛት እንዲችሉ ማድረግ እንችላለን። የተለመዱ ስህተቶች። ስህተት 1 አለመጽናት ወይንም ወጥነት የሌለው ተግባር። አንድ ምሽት እንቅልፉ ሲመጣ ልጃችንን አልጋው ላይ አስቀምጦ በበነጋታው ደግሞ ሶፋው ላይ መተው። ልጆች ይህንን ያውቃሉ። እናም ያልተደጋገመ ነገር ግራ ያጋባቸዋል። ስህተት 2 ልጆች በጣም እስኪደክሙ መጠበቅ። ልጆች ከመጠን በላይ ሲደክሙ ኮርቲሶል ይጨምራል። ይህ ደግሞ መተኛት እንዲከብዳቸው ያደርጋል። የእንቅልፍ ምልክት እንደ ማዛጋት፣ ዓይንን ማሸት ሲጀምሩ በጊዜ ማየትና ወደ አልጋቸው ማስተኛት ወሳኝ ነው። ስህተት 3 የሚተኙበትን አካባቢ አለማስተካከል። ክፍሉን ብርሃን የበዛበት፣ ሙቀት ያለው፣ ጫጫታ የበዛበት ልጆች በቀላሉ እንዲነሱ ያደርጋቸዋል። በተቃራኒው ግን ጨለም ያለ ክፍል፣ ጩኸትን መቀነስ፣ ሙቀትን ማስተካከል እንዲሆን ሙቀት ያልበዛበት እንዲሆን ማድረግ ያስፈልጋል። ስህተት 4 በጣም በቶሎ ልምምድ መተው። የእንቅልፍ ልምምድ ውጤት ለማምጣት ብዙ ጊዜ ይፈጃል፣ ከ1 እስከ 2 ሳምንት። ብዙ ወላጅ ግን ከ2 እስከ 3 ቀን በኋላ ተስፋ ይቆርጣሉ። ሌላው ደህንነትን ግምት ውስጥ ማስገባት። የእንቅልፍ ልምምድ ከመጀመራችን በፊት ጥቂት የደህንነት መመሪያዎችን ይመልከቱ። ልጆን በጀርባው ማስተኛት፣ ትራስ አለመጠቀም፣ አልጋ ውስጥ መጫወቻን ማስወገድ። ይህ ድንገታዊ የህፃናት ሞትን ለመቀነስ ዋና መንገድ ነው። በተጨማሪም ልጆ ጤናማ ክብደት ካልጨመረ፣ የተለየ የጤና ችግር ካለው፣ በምሽት የመተንፈስ ችግር ካሳየ፣ ምንም አይነት ጥርጣሬ ካለዎት የባለሙያ እርዳታ መጠየቅን አይርሱ። በመጨረሻም የልጅ እንቅልፍን ለማስተካከል በአንዴ የሚሆን ነገር አይደለም። በልምምድ በድግግሞሽና በትዕግስት ከሆነ ውጤቱ ይመጣል። ይህ ቪዲዮ ከጠቀሙት ለሌላ ወላጅ ያጋሩ፣ ላይክ ያድርጉት፣ ሐሳብ አስተያየቶትን በኮመንት ያጋሩን። በቀጣይ ስለ ልጆች ቁጣ ቪዲዮ ይዘን እንመጣለን። እስከ መጨረሻው ስለሰሙን እናመሰግናለን። ቸር ይቆዩን።